ጥቁር ልብስ ሲለብሱ በትከሻው ላይ የሚረግፈው ነጫጭ ነገር አስጨንቆታል? ወይስ ደግሞ በማንኛውም ቦታና ሰዓት የራስ ቅሎ ማሳከኩ ምቾት ነስቶታል? ፎሮፎር የውበት ጉዳይ ብቻ አይደለም። የራስ ቅላችን ጤናማ እንዳልሆነ የሚጠቁምና ሕክምና ካላገኘ ለፀጉር መርገፍ ዋነኛ ምክንያት የሚሆን ነው። ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት ብዙዎቻችሁን እረፍት የነሳውን ይህንን ችግር በቤታችሁ በሚገኝ ነገር ብቻ ለአንዴና ለመጨረሻ ጊዜ የምታጠፉባቸውን መፍትሄዎች ነው። እነዚህ ዘዴዎች ኬሚካል የሌላቸው ተፈጥሯዊና ውጤታማነታቸው የተረጋገጠ ነው። በዚህ ቪዲዮ ውስጥ ፎሮፎርን ለማስወገድ ብቻ ሳይሆን የራስ ቅል ማሳከክን ወዲያውኑ የሚያስታግሱና ፀጉራችሁ ጤናማ በሆነ መንገድ እንዲያድግ የሚያደርጉ ሚስጥሮችን በዝርዝር አሳያችኋለሁ። በተለይ የመጨረሻዎቹ ብዙዎች የማያውቋቸው ግን አስደናቂ ለውጥ የሚያመጡ ስለሆኑ እስከ መጨረሻው ይከታተሉን። ወደ ዝርዝሩ ከመሄዳችን በፊት እንዲህ ያሉ ጠቃሚ የተፈጥሮ ውበት ሚስጥሮች ሁልጊዜ እንዲደርሳችሁ የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ አድርጉ። እንዲሁም ቪዲዮውን ላይክ በማድረግ ይጀምሩ። ዝግጁ ከሆናችሁ ወደ መጀመሪያው ዘዴ እንለፍ። ሎሚና የኮኮናት ዘይት። ሎሚ በውስጡ ያለው ሴትሪክ አሲድ የራስ ቅላችን ላይ ያለውን ፒኤች መጠን ያስተካክላል። ይህም ፎሮፎር የሚያመጡ ባክቴሪያዎችና ፈንገሶችን እንዳይፈጠሩና እንዳይራቡ ያደርጋል። ነገር ግን ሎሚ ብቻውን ቆዳን ሊያደርቅ ስለሚችል የኮኮናት ዘይት እንጨምርበታለን። የኮኮናት ዘይት ደግሞ የራስ ቅላችንን በማለስለስና እርጥበት በመስጠት ማሳከክን ወዲያውኑ ያስታግሳል። አዘገጃጀቱም በጣም ቀላል ነው። አንድ የሾርባ ማንኪያ አዲስ የተጨመቀ የሎሚ ጭማቂ እንጨምራለን። ከዚያም 2 የሾርባ ማንኪያ የኮኮናት ዘይት እንጨምርና ሁለቱን ውህዶች በደንብ እስኪዋሃዱ ድረስ እናማስላለን። ውህዱን በጣት ጫፍ በመጥቀስ ፎሮፎሩ ባለበት የራስ ቅሎ ላይ ብቻ በደንብ በመቀባት ለ2 ደቂቃ ያክል ቀስ እያሉ ማሸት። ለ15 ደቂቃ ያክል ካቆዩት በኋላ በለስላሳ በሆነ ሻምፖ መታጠብ ትችላላችሁ። ይህንንም በሳምንት 2 ጊዜ ብታደርጉት የሚገርም ለውጥ ታገኙበታላችሁ። እሬት ለቆዳና ለፀጉር ጤንነት ያለው ጥቅም ወደር የማይገኝለት ተፈጥሯዊ መድኃኒት ነው። በተለይ ደግሞ ፎሮፎሩ አልፎ አልፎ ጭንቅላታችሁ ላይ ቁስለት፣ መቅላት ወይም ከፍተኛ ማሳከክ ለሚፈጥርባችሁ ሰዎች እሬት ቁጥር 1 መፍትሄ ነው። ምክንያቱም እሬት ተፈጥሯዊ የሆነ የማቀዝቀዝና የማለስለስ ባህሪ ስላለው የተቆጣን የራስ ቅል ቆዳ ወዲያውኑ የማረጋጋት አቅም አለው። በተጨማሪም ፈንገስን የመከላከል ባህሪ ስላለው ፎሮፎርን ሙሉ በሙሉ ያጠፋል። በመጀመሪያም ትኩስ የሬት ቅጠልን ይቅጠፉ። የሬቱን ቅጠል በጥንቃቄ በመሰንጠቅ በውስጡ ያለውን ጄል በቢላዋ ወይም በማንኪያ አውጡት። ይህንን ንጹህ የሬት ጄል በጣቶቻችሁ በመቀነስ ሙሉ የራስ ቅላችሁንና ፀጉራችሁን በደንብ ቀቡት። ሬት ለፀጉር እድገትም ስለሚጠቅም እስከ ፀጉራችሁ ጫፍ ብትቀቡት ምንም አይነት ጉዳት የለውም። ለ30 ደቂቃ ያህል አቆይታችሁ በሻምፖ ወይም በውሃ ብቻ ታጠቡት። ሬት ፀጉራችሁን ከማለስለሱም በላይ የራስ ቅላችሁ ላይ ያለውን ድርቀት ስለሚያስወግድ ከታጠባችሁ በኋላ የሚሰማችሁ ቅዝቃዜና እርካታ በጣም ደስ የሚል ነው። ቤኪንግ ሶዳ በራስ ቅላችሁ ላይ የተጣበቁ የሞቱ ቆዳዎችንና ፎሮፎሮችን በቀላሉ በመፈቅፈቅ እንዲለቁ ያደርጋል። በተጨማሪም ቆዳ ላይ የሚከማቹ ከመጠን በላይ የሆኑ ቅባቶችን በማስወገድ የራስ ቅላችሁ በደንብ እንዲተነፍስ ያስችለዋል።
ሁልጊዜ ፀጉራችሁን ለመታጠብ የምትጠቀሙበትን ሻምፖ በእጃችሁ ላይ አድርጉ። ከዛም 1 የሻይ ማንኪያ ቤኪንግ ሶዳ በሻምፖ ላይ ጨምሩ። ከዛም በደንብ አዋህዱት። አጠቃቀሙ ልክ እንደ ማንኛውም ሻምፖ ውህዱን ጭንቅላታችሁ ላይ በማድረግ ለ2 ደቂቃ ያህል ራስ ቅላችሁን በጣቶቻችሁ በደንብ ሹት። ይህ ሂደት ፎሮፎሩ ወዲያውኑ ተፈቅፍቆ እንዲለቅ ያደርገዋል። ከዚያም በንጹህ ውሃ በደንብ ተለቅለቁ። ቤኪንግ ሶዳ ፀጉር ትንሽ ሊያደርቅ ስለሚችል ከታጠባችሁ በኋላ ቅባቶችን ብትጠቀሙ ይመከራል። ይህንን ዘዴ በወር 2 ጊዜ ብታደርጉት የራስ ቅላችሁ ንጹህና ከፎሮፎር ነፃ ያደርገዋል። እርጎን መጠቀም። እርጎ ለፎሮፎር መፍትሄ የሚሆነው በውስጡ ላክቲክ አሲድ የተባለ ንጥረ ነገር ስላለው ነው። ይህ አሲድ በራስ ቅላችን ላይ የተከማቹ የሞቱ ቆዳዎችን ወይም ፎሮፎሮችን በቀላሉ እንዲለቁና እንዲወገዱ ይረዳል። ከዚህም በተጨማሪ እርጎ በፕሮቲን የበለጸገ በመሆኑ ፀጉራችን ጥንካሬና ድምቀት እንዲያገኝ ያግዘዋል። በተለይ ደግሞ የራስ ቅላችሁ በጣም ለሚደርቅባችሁና ለሚሰነጣጠቅባችሁ ሰዎች እርጎ ፍጹም መፍትሄ ነው። ምክንያቱም ቆዳ የማለስለስ ከፍተኛ አቅም አለው። ግማሽ ሲኒ የሚሆን እርጎ ያዘጋጁ። ይህንን እርጎ ሙሉ ፀጉራችሁን በደንብ በመቀባት ማሳጅ አድርጉት። ለ20 ደቂቃ ያክል ፀጉራችሁ ላይ አቆዩት። በመቀጠልም በሻምፖና ለብ ባለ ውሃ ታጠቡት። ከታጠባችሁ በኋላ ቆዳችሁ ምን ያህል እንደለሰለሰና ፎሮፎሩ እንዴት በቀላሉ እንደለቀቀ ትረዳላችሁ። ይህንን ዘዴ በሳምንት 1 ጊዜ ብትጠቀሙት ፀጉራችሁ ሁልጊዜ ጤናማና ንጹህ ሆኖ እንዲቆይ ይረዳዋል። በዛሬው ቪዲዮ ጠቃሚ መረጃ እንዳገኛችሁ ተስፋ እናደርጋለን። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። በሚቀጥለው ቪዲዮ በሌላ ድንቅ መረጃ እስከምንገናኝ ድረስ ቸር ሰንብቱ።